ዩቲዩብ ላይ 4000 ዎች አወርና 1000 ሰብስክራይበር መሙላት ከብዳችኋል? በዛሬው ቪዲዮ እንግዲህ ዩቲዩብ ላይ 4000 ዎች አወር መሙላት ለከበዳችሁ አዛ ላደረጋችሁ የሚገርም መፍትሄ ይዤላችሁ መጥቻለሁ ማለት ነው። ሰላም ውድ የቻናላችን ተከታታዮች እንግዲህ ዛሬ ተመልሰን መጣናል ማለት ነው። ባለፈው በሰራሁላችሁ ቪዲዮ በአንድ የዩቲዩብ ሾርት ቪዲዮ ምን ያክል ገንዘብ እንደሰራው አሳይቻችሁ ነበር ማለት ነው። ዛሬ ደግሞ በተለየ የቪዲዮ ሀሳብ መጥቼላችኋለሁ ማለት ነው። ሙሉ ቪዲዮ እንደምትወዱት እርግጠኛ ነኝ። ካላወቃችሁኝ ቴዲ ይባላል። 4 አመት እና ከዛ በላይ ዩቲዩብ አውቶሜሽን ሲሰራ ነበር። በዚህ ቻናል ላይ እንግዲህ ዩቲዩብ አውቶሜሽን ነክ ኤአይዎች ነክ እና የተለያዩ ነገሮችን ለእናንተ ሼር ማድረግ ያወኩትን ነገር ሰርቼ ደግሞ የሞከርኩትን ነገር የሰራልኝን ነገር ለእናንተ ሼር ማድረግበት ቻናል ማለት ነው። በዛሬው ቪዲዮ እንግዲህ አጭር መንገድ ይዤላችሁ መጥቻለሁ ማለት ነው። ዩቲዩብ ላይ መንቴዝ ለመሆን ከ3 ወር ባነሰ ጊዜ ውስጥ እንዴት መንቴዝ መሆን እንደምንችል አሳያችኋለሁ ማለት ሙሉ ቪዲዮውን እንደምትወዱት እርግጠኛ ስለሆንኩ ቪዲዮ ላይክ በማድረግ ጀምሩ። ይመቻችሁ፣ አብራችሁን ቆዩ። ዩቲዩብ ላይ እንግዲህ ክፍያ እንዲከፈልን ወይ ደግሞ መንቴዝ ለመሆን ሁለት አይነት መንገዶች አሉ ማለት ነው። የመጀመሪያው መንገድ 4000 ዎች አወር ወይም ደግሞ 4000 ሰዓት እይታ በአንድ አመት ውስጥ ማለት ነው በ365 ቀን ውስጥ እና ደግሞ 1000 ሰብስክራይበር ያስፈልገናል ማለት ነው። ስለዚህ ቻናላችን 1000 ሰብስክራይበር እና 4000 ዎች አወር በአንድ አመት ውስጥ ካገኘ ዩቲዩባችን ለሞኔታይዜሽን ይበቃል ማለት ነው፣ ወይ ደግሞ ክራይቴሪያውን ያሟላል ማለት ነው። ነገር ግን ሁለተኛ ደግሞ ሌላ መንገድ አለ ማለት ነው። ሁለተኛው መንገድ ምንድነው? ዩቲዩብ ላይ እንግዲህ በሾርት ነው ሞኔታይዝ የምንሆነው ማለት ነው። አሁን የነገርኳችሁ በሎንግ ፎርም ቪዲዮዎች ናቸው ማለት ነው። በሾርት ፎርም ቪዲዮዎች ደግሞ ዩቲዩብ ላይ በ10 ሚሊዮን ኢንጌጅድ በሆነ ቪው ወይ ደግሞ ቫሊድ በሆነ 10 ሚሊዮን ሾርት ቪው ፕላስ ደግሞ በ1000 ሰብስክራይበር ቻናላችሁ ሞኔታይዝ መሆን ይችላል ማለት ነው። ለዚህኛው ግን ዩቲዩብ የሰጠልን የጊዜ ገደብ 3 ወር ብቻ ነው ማለት ነው። ለምንድነው ለ4000 ዎች አወሩ የአንድ አመት ጊዜ ቆይታ ሰጥቶን ነገር ግን ለሾርቱ ለ10 ሚሊዮኑ 3 ወር ብቻ እየሰጠን? ከዚህ እንግዲህ የራሳችሁን ጥያቄ መጠየቅ ትችላላችሁ። ወደ 7 የሚሆኑ ቻናሎችን በ3 ወር ጊዜ ውስጥ ለአንድ ቻናል ሚኒመም የፈጀብን ጊዜ 12 ቀን የፈጀብን ጊዜ አለ። ሚኒመም እንግዲህ አንድ ቻናል በ12 ቀን ሞኔታይዝ ማድረግ አስቡት። እንደገና 3 ወር የፈጀብን ጊዜ አለ ለአንድ ቻናል ማለት ነው። እንደየኒቹ ይለያያል። ነገር ግን እኔ ከ12 ቀን እስከ 3 ወር ድረስ ባለው ቻናል ሞኔታይዝ አድርጌያለሁ ማለት ነው። በአጠቃላይ ግን እስካሁን ድረስ በሾርት ፎርም ብቻ ወደ 7 የሚሆኑ ቻናሎችን ሞኔታይዝ አድርገናል ማለት ነው። ዛሬ እንግዲህ ይሄንንም ሁሉ ማወራውን ነገር በባዶ አላወራም፣ ከመረጃ ጋር ነው ማያይዝላችሁ ማለት ነው። እሺ እንግዲህ ስቱዲዮ እንደገባን የምናገኘው እንግዲህ ዌልካም ቱ ዩቲዩብ ፓርትነር ፕሮግራም ነው የሚለው 10 ሚሊዮን እስኪሞሉ ድረስ መጠበቅ የለባችሁ ማለት ነው። በ3 ሚሊዮን ራሱ ዩቲዩብ ፓርትነር ፕሮግራም አክሴፕት መደረግ ትችላላችሁ ማለት ነው። ከዛ እንግዲህ አናሊቲክስ ውስጥ ላሳያችሁ። ወደ አናሊቲክስ ስንገባ አናሊቲክስ ውስጥ እንግዲህ እንደምትል ወደ 938000 ቪው አለው ማለት ነው። አሁን ሪል ታይሙ 900 ምናምን ሺህ ነው። ይህ ማለት አሁን እንደም ይሄ ሪል ታይም ወርዶብኝ ነው እንጂ ሪል ታይሙ እስከ 2 ሚሊዮን ድረስ ይሄዳል ማለት ነው። እንደዚህ ደርሶልኝ ነበር 2 ሚሊዮን ምናምን ድረስ ማለት ነው። እንደምትሄድ ደግሞ ወደ 17797 ሰብስክራይበር አግኝቻለሁ ማለት ነው። ይህ ቻናል እንግዲህ ክሬት ከተደረገ ገና 2 ወር ነው ማለት ነው። በ2 ወር ውስጥ ነው 17000 ሰብስክራይበር እና ሪል ታይሙ ደግሞ 900000 የሆነ ማለት ነው። በዚህ ወር ብቻ 11.4 ሚሊዮን ቪው አግኝቻለሁ። ከዚህ ደግሞ ወደ 19400 ዎች አወር አግኝቻለሁ። 5000 ሰብስክራይበር ደግሞ አግኝቻለሁ ማለት ነው። አሁን ወደ እርን እንግባና ያለውን ነገር ላሳያችሁ። እዚህ ጋር ስንገባ እንደምታዩት 8.2 ሚሊዮን ፐብሊክ ሾርት ቪው እንደምታዩት 8.2 ቫሊድ የሆነ ፐብሊክ ሾርት ቪው አለን ማለት ነው። እዚህ ጋር እንደምታዩት ማለት ነው ከስንት ከ10 ሚሊዮን ነው። ስለዚህ 1.8 ነው የሚቀረን ማለት ነው። 1.8 ሚሊዮን ይቀረናል ማለት ነው። እንደምታዩት ግን 8.2 ግን ሞልቷል። አሁን እንግዲህ ቀሪ ኦልሞስት ወደ 1 ወር የሚሆናለን። ይሄ ደግሞ በቀን 100,000 ይጨምራል። ይሄኛው ቻናሌ 100,000 በቀን ይጨምራል። ስለዚህ ያው በቀን 100,000 ከጨመረ በአንድ ወር ውስጥ 3 ሚሊዮን ዎች አወር ይኖረናል ፐብሊክ ማለት ነው፣ የሾርት ማለት ነው። እሺ አሁን ደግሞ ወደ ሁለተኛው ቻናል እንግባ። ዳሽቦርድ ላይ ያለውን ነገር ላሳያችሁ። እንግዲህ እንደምታዩት ዳሽቦርድ ላይ 16000 ሰብስክራይበር አግኝቻለሁ ማለት ነው በሁለተኛው ቻናሌ። አናሊቲክስ ላይ ያለውን ነገር ላሳያችሁ። አናሊቲክስ ላይ እንግዲህ ወደ 934000 አሁን በዚህኛው ወር ደግሞ ወደ 21.7 ሚሊዮን ቪው አግኝቻለሁ ማለት ነው። እንደምታዩት ደግሞ ስቱዲዮ ላይ እንግዲህ አርን ላይ ያለውን ነገር ላሳያችሁ። 9.8 ምን አለኝ ሾርት የሆነ ፐብሊክ ቪው አለኝ ማለት ነው። ቫሊድ የሆነ ሾርት ቪው አለኝ 9.8። የሚያስፈልገው 10 ነው። ይህ ማለት ደግሞ 200,000 ምን ይላችኋል ማለት ነው ያስፈልጋቸዋል ማለት ነው። ይህ ቻናል ደግሞ የቀድሙ ቻናል በቀን 100,000 ነው የሚጨምረው፣ የአሁኑ ደግሞ በቀን 200,000 ነው የሚጨምረው። ይህ ቻናል እንግዲህ ዛሬ ሞኔታይዝ ይሆናል ማለት ነው፣ ወይ ደግሞ 10 ሚሊዮን ይሞላል ማለት ነው። ወደ ነጥቡ ስንገባ እንዴት አድርገን በሾርት 3 ወር ባልሞላ ጊዜ ውስጥ ቻናላችን ሞኔታይዝ ማድረግ እንችላለን የሚለውን ነገር አሁን እነግራችኋለሁ ማለት ነው። መጀመሪያ ቻናል ክሬት ማድረግ ነው። ከዛ ደግሞ ሁለተኛ ኒች፣ አሪፍ ኒች ፒክ ማድረግ ነው ማለት ነው። በዛ ኒች ላይ እንግዲህ
በቀን እኛ የምንጠቀምበት አልጎሪዝም ማለት ነው 10 የዩቲዩብ ሾርት ቪዲዮዎችን በቀን ፖስት እናደርጋለን። ይሄ ፎርሙን የጠበቀ ፖስት ብታደርጉ በጣም ቫይራል ይወጣላችኋል ማለት ነው። እኔ በየሰዓቱ ነው የምፖስተው ማለት ነው። ጠዋት በተነሳሁበት ሰዓት እጀምራለሁ። 2 ሰዓት ወይ 1 ሰዓት እነሳለሁ። በዛ ሰዓት እጀምራለሁ። ልክ እስከ ማታ እስከምተኛበት ሰዓት ድረስ ቀለል ያለ ኒች ነው የምጠቀመው። ከባድ ኒች አልመርጥም። በቀላሉ መስራት የሚቻል አሁኑኑ በቃ 1 ሰዓት አይፈጅብኝም 10ሩን ሾርት ቪዲዮዎች ለማዘጋጀት ማለት ነው። ቀለል ያለ ኒች ነው የምጠቀመው ማለት ነው። ሶ የተለያዩ ቀላል ኒቾች አሉ ለመስራት የማይከብዱ ቪዲዮ ኤዲቲንግ የማይፈልጉ በጣም የተጋነኑ ነገሮች የማይፈልጉ ማለት ነው። እነሱን ኒቾች ፒክ ካደረግን በኋላ በቀን 10 ሾርት ቪዲዮ በጣም ግዴታ ነው ማለት ነው። 100% እነግራቸዋለሁ። በቀን 10 ሾርት ቪዲዮ ፖስት እያደረጋችሁ በአጠቃላይ ለ5 ቀን ያክል ብትሰሩ ሪል ታይማችሁ ቪዲዮ ከተመቻችሁ ቪዲዮ ላይክ ማድረግ እንደረሳ፣ እንዲሁም ደግሞ ቻናላችን ሰብስክራይብ በማድረግ እንግዲህ አሪፍ ከዩቲዩብ ጋር ከኤአይ ጋር የተገናኙ የተለያዩ ኮንቴንቶችን ፖስት ስለማድረግ ለእናንተ ወዲያውኑ ይደርሳል ማለት ነው። አብራችሁኝ ስለነበራችሁ አመሰግናለሁ። ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ። ይመቻችሁ።